የኔ ተወዳጆች እንዴት ሳውል ትዝ ይላችኋል? ሰላም ለእናንተ ይሁን። ማርያም ራሷ አዳኝ ሰላም ለእናንተ ይሁን። ሁሉም ሰው ሊያዩ የሚገባ ብዬ የማስበውን አንድ ቪዲዮ ልጋብዛችሁ። በዚህ ቤተክርስቲያን የሚመለክ አንድ መልአክ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለክ መልአክ የለም። የሚመለክ ሐዋርያ የለም። የሚመለክ ሰማዕት የለም። የሚመለከው አንድ ጌታ የሆነ መድኃኒት የሆነ የናዝሬቱ ኢየሱስ ክርስቶስ ብቻ በዚህ መቅደስ መካከል ይመለካል። እኛ ሚካኤልን አናመልከውም። እኛ ቅዱስ ገብርኤልን አናመልከውም። እኛ ቅዱስ አርሴማን አናመልካትም። እናከብራቸዋለን። ማን ስላከበራቸው? ማን ስላከበራቸው? እንወዳቸዋለን። ማን ስለወደዳቸው? ከፍ ከፍ እናረጋቸዋለን። ማን ከፍ ከፍ ስላረጋቸው? እግዚአብሔር ያከበረው እናከብራለን። እግዚአብሔር የወደደውን እንወዳለን። እግዚአብሔር የጠላውን እንጠላለን። እና ሲሳሰጫው ብቻ የሚያውቁኝ ናቸ ጻንቶ የተጠበቀችው የተሰወረችው ጻንቶ የማያውቅ ያለም የሻርኩ እኮ ነው። ምንም አይሽ አጥፍቻለሁ አልኩ እኮ ነው። ምን ነው ይተለሽ እንዳንቺ ቀልቃሻ አታለችም። አጥፍቻለሁ ላይ ተነበያል። ቺካቫዲያሳ የሆነ ሰፈር በስሜ ይጠራል። ቺካቫዲያማስ ራሴ ላይ ነው የምተነበየው። ከፈለኩ ሰደው ራስ ጂጋቫራ ዲያማስ ነብይ ሄኖክ ሰፈር ተብሎ ይጠራል። ጄፔስ ሰፈር ተብሎ ይጠራል። እናናናናላ ራዳ ጋዲያ ይኸው እየተነበይኩ እዛ ቀይ ጃኬት ላይ ሲያርፍበት አየሁ። ክርስቶስን ስለመምሰል አስቡ እና ችግር አለ። ከምን የተነሳ ነው? አንድ የተሳሳተ ትምህርት ተከቶባቸዋል። ወዴት ነው የሚያድጉት? ወደ ክርስቶስ አይደለም። ራስ ወደ ሆነው ወደ ኢየሱስ ክርስቶስ አይደለም እያደጉ ያሉት በአሁን ጊዜ ብዙዎች። ሰዎቹም ደግሞ ጌታን ምሰሉ ባካችሁ ብለው አስተምሩ። በቅርብ ቀን ያጋጠመኝን ነገር ልንገራችሁ። አንድ ቦታ ሻይ ለመጠጣት ተቀምጬ ያለው ኢትዮጵያ ውስጥ ነው። ወደዛ ጥግ ላይ እንደዚሁ ሻይ ጠጣ የነበረ ሰው መጣ። አላውቀውም። ሰላም ሊለኝ እንደመጣ ገብቶኝ ሰላም አልኩት። ግን ሰላም ሲለኝ ትንሽ አቀራረቡ ለየት አለብኝ። እንዴት ነው የሆነው? ወደታች ወደ እግሬ ወረደብኝ እና ነገሩ ስላላማረኝ ያስኩትና ሰላም ተባብለን ሁኔታው ግር ስላለኝ የት ነው የምታመልከው ብዬ ጠየቅኩት። በኋላ ነገረኝ። ሲነግረኝ ገባኝ። እዛ ጋር እንደዛ ይደረጋል ተጀምሯል አሉ። በርከክ ይባላል አሉ። ለተቀባው ሰውዬ በርከክ ይባላል እና እዛ የለመደውን ነው ለካ ብዬ እኔ ለወደፊቱ ጥንቃቄ ወስጄ ተውኩት እላችኋል። እና ለጌታ ለአምላክ ስገድ እርሱም ብቻ አምልክ የሚለውን ቃል መንገር ሲገባቸው መቀበል ጀምረዋል። መቀበል ወዴት ነው ሰዎች እያደጉ ያሉት? አሁንም ራስ ወደሚሆነው ወደ ኢየሱስ ክርስቶስ ነው ወይ? ስተትን ሲያስተናግዱ ሰዎች እንዲህ ይስታሉ። የኔ ተወዳጆች እንዴት አላችሁ? ይሄ መልእክት ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ ሼር እና ሪፖስት አድርጉልኝ። ከሰሞኑ
የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለህግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። እኔ የምለው ይሄ ልጅ ሰሞኑን በጨረቃ ተክሊል ያገባው ልጅ አይደል እንዴ? ያኔ ጨረቃ ቤት ነበር የማውቀው ህገወጥና አሁን እኔ እንጃ ይመጣል ብዬ አላሰብኩ ነበር። እኔው ግን አታፍርሱ የፕሮቴስታንቶችን አዳራሽ ነው ያለው። ደግሞ ደስ የሚለው ቤተክርስቲያን ለማለት እንኳን አይደፍርም። አዳራሽ አታፍርሱባቸው ለምን ይባላል እንዴ? ነገኛ ልክ እንደ አውሮፓ እንዳሉት ወርሰን የምንገለገልበት ነው አላለም? የምርህን ነው? የኦርቶዶክስ ቤተክርስቲያን ከ100% ኢትዮጵያውያን አሽቆልቁላ የት እንዳለች እንኳን አታውቅም አይደል? የወንጌላውያን እምነት 100 ዓመት ሳይሞላ አሁን ላይ ኢትዮጵያ ውስጥ ካሉ በቃ ማለት ራንክ ውስጥ ያለ ወይም ደግሞ ራፒድሊ ያደገ ያለ እምነት እንደሆነም አታውቅም አይደል? እኔ እኮ ይገርመኛል አንዳንድ ሰው ድፍረቱ በቃ እንዴ ላለመጥፋት ልክ እንደ ጭላዳ ላለመጥፋት እየተንገታገተች ያለች ቤተክርስቲያን ኦርቶዶክስ። በነገራችን ላይ ቁርጡን እወቀው። የ2000 ዓመት ታሪክ ያላት ቤተክርስቲያን ህዝቦቿን መድረስ አቅቷት በወንጌላውያን አማኞች፣ በካቶሊኮች፣ በሙስሊሞች ስማቸው የሚታወቅና በማይታወቅ ቤተ እምነቶች ተሸራርፋ ያለቀች ያለች ቤት እንደሆነ አታውቅም። ስለዚህ በቃ ይሄ ለቲክቶክ ፍጆታ ምን ወርሰው አላልከም? ተወርሰሃል እኮ የለህም እኮ አባዬ ዳዋ ውስጥ ነው ያለው። ስለዚህ ፕሊስ ሰዎችን ያው ተይዘዋል። አንተ ግን ይሄን የቤተ ክርስቲያንን ክብር ትተህ የራስን ክብር ለማስቀደም አስበህ የጨረቃ ተክሊል ካደረክ በኋላ አሁን ለቤታን ተቆርቋሪ ለመሆን መምጣት አስደማ። ማርያም ራሷ አዳኝና መድኃኒት እንደሚያስፈልጋት እንደተናገረች ታውቃላችሁ። ግን ሉቃስ ምዕራፍ 1 ቁጥር 46 እንደዚህ ይላል፣ ማርያምም እንደዚህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ማርያም ሰዎችን ወደ ኢየሱስ እንጂ ወደ ራሷ ጠቁማ አንድም ቀን አታውቅ። እግዚአብሔር ቃል ላሳያችሁ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል፣ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አያችሁ፣ የማርያም ትኩረት ሁል ጊዜም ክርስቶስ ኢየሱስ ነበር። ማርያም ራሷን የእግዚአብሔር አገልጋይ የእግዚአብሔር ባሪያ ብላ እንደጠራች የእግዚአብሔር ቃል ይናገረናል። የሉቃስ ወንጌል ምዕራፍ 1 ቁጥር 38 እንደዚህ ይላል፣ ማርያምም እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች፣ መልአኩም ከእርሷ ሄደ። አንድም ቦታ ላይ ማርያም መለኮት ነኝ ብላ አምልኮን ከሰዎች ጠይቃ አታውቅም። አዎ ትውልድ ሁሉ ብጽዕት የተባረክሽ ይሉኛል ብላለች፣ ነገር ግን ያመልኩኛል አላለችም። የሉቃስ ወንጌል ምዕራፍ 1 ቁጥር 48 እንደዚህ ይላል፣ እነሆም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል አለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ማርያም ምን አለ? የሉቃስ ወንጌል ምዕራፍ 11 ቁጥር 27 እንደዚህ ይላል፣ ይህንንም ሲናገር ከሕዝቡ መካከል አንዲት ሴት ድምጿን ከፍ አድርጋ ተሸከመች ማኅፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። ኢየሱስ ግን እንደዚህ አለ፣ አዎ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ። አያችሁ፣ ኢየሱስ ራሱ ትኩረትን ወደ እግዚአብሔር መታዘዝ ሲያደርግ ትመለከታላችሁ። ኢየሱስ አንድም ቦታ ላይ ለደቀ መዛሙርቱ ወደ ማርያም እንዲጸልዩ አላዘዘምም አላስተማረምም። ጸሎትን አስተምረን ብለው ሲጠይቁት ያስተማራቸው ጸሎት በእግዚአብሔር ቃል ላይ ተጽፎልናል። ይልቁንም ኢየሱስ እንዲህ ብሎ ተናገረ፣ እውነትም ሕይወትም መንገድም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። በመጽሐፍ ቅዱስ አንድም ቦታ ላይ ከኢየሱስ ሌላ መካከለኛ አለ ተብሎ የተጻፈ የለም። ይልቁንስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱ ሰው የሆነ
ክርስቶስ ኢየሱስ ነው ይላል። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንደዚህ ይላል፣ መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ወገኖቼ ስለምወዳችሁ ነው እውነቱን የምነግራችሁ። ከኢየሱስ ውጪ ሌላ መዳኛ መንገድ የለም። ኑ ወደ ኢየሱስ ጊዜው ሳይረፍድ። ስለዚህ ወገኖቼ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። የእግዚአብሔርን ቃል ሰምታችሁ ታምኑ ዘንድ ይሄን ወንጌል ሰብክላችኋለሁ። መጽሐፍ ቅዱስ የመዳን ቀንና የመዳን ሰዓት አሁን ነው ይላል። ስለ እናንተ የተሰቀለው ከሙታን የተነሳው ጌታ ኢየሱስ አሁን በልባችሁ በር ላይ ቆሞ እያንኳኳ ነው። ድምፁን ሰምታችሁ ልባችሁን ብትከፍቱ ከምክ ዛልክ እንደዚህ እንዳትል መቼ ጌታ ሆይ አንድ ቀን ስበረታ እመጣልሃለሁ፣ ሰው ሆኜ እመጣልሃለሁ፣ ወደ አንተ አልመጣም አትበሉ። ሮጠና በተቸገርክበት ነገር በተበላሸበት ነገር ሮጠና ኢየሱስ ሸክማችሁን አራግፋችሁ ኑ አላለ። ወደ እኔ ኑ ታርፋላችሁ አላለ። እኔም አሳርፋችኋለሁ። ማንም ሰው በዘመኑ ማለት ወይም እዚህ ውስጥ የትም ቦታ ማንም ሰው ማንንም ለመኮነን የሚሆን የራሱ ብቃት የለው። ማንም ሰው አትረቢም አትረባም ሰምቼ የለ አንተን ታሪክ ኧረ ምናምን አይበሉ። በጅራፍ ተገረፈ እግሩ እስኪነካ ተራራውን ወረደ እስከ ሞት ድረስ ኢየሱስ እኛን ወደደ። ደሙ እንደ ውሃ ኢየሱስ አንቺን ወደደ እስከ ሞት ድረስ ኢየሱስ አንተን ወደደ እስከ ሞት ድረስ ኢየሱስ እኔን ወደደ እስከ ሞት ድረስ ኢየሱስ እኛን ወደደ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን አላከውም ይላል። ቤተክርስቲያንን የሚያደክምና የሚያስረጃት አጋንንት አይደለም፣ አይችልም። ታውቃላችሁ፣ የማያምኑ ሰዎችም አይደሉም፣ ገንዘብ ማጣት አይደለም። እና ሽባ አድርጎ የሚያስቀምጣት የመንፈስ አንድነት ከውስጥ የጠፋለት አደጋው ጀመረ። እየሰመጠች እያረጀች ነው የምትሄደው። ታውቃላችሁ ለምን? እርስ በርስ ብንጣላ እግዚአብሔር ለማን ያግዛል? ዳር ቆሞ ያያል። ስትነካከሱ እንዳትጠፋፉ የሚለው ለዚህ ነው። ውጪ ሰው ቢመትትብኝ የሰማይ አምላክ ብድግ ይላል፣ ዋጋውን ይሰጠዋል። አጋንንትንም ታውቃላችሁ ዋጋውን ይሰጠዋል። ውስጥ ከሆነን ግን ይታገሰናል። ሁላችን የሱ ልጆች ስለሆንን ለአንዱ የሚያግዝ አይደለም፣ ተነካክሶ መተላለቅ። ስለዚህ እድሜያችን ብዙ ፍሬያችን ትንሽ ይሆናል። እሳት የሚለኮሰው ከሁለት ሰው ሊሆን ይችላል። ታውቃላችሁ እና እነዚህ ሰዎች ስለተጣሉ እስር ቤት ላለው ለጳውሎስ ሪፖርት ደረሰው እና ልታረድ ነው፣ ቀኔ ቀርቧል፣ ጸልዩልኝ እባካችሁ ሲል አታውም። የሱን ተውና ስለ ቤተክርስቲያን ይሰብካቸው ጀመር። ለምን ጳውሎስ በፍጥነት ስለ ፍቅር ሊሰብካቸው ፈለገ? ወንድሜ ከኔ ይሻላል ብሎ በትህትና እንዲኖሩ ለመጻፍ ለምን ፈለገ? ከበርናባስ ጋር ተጣልቶ እፍታውን ቀምሶታል ይላቸዋል። በዚሁ በፊልጵስዩስ ውስጥ እግዚአብሔር የላካቸው ጳውሎስና በርናባስን ለመረጥኳቸው ሥራ ለዩልኝ እግዚአብሔር በአንጾኪያ ቤተክርስቲያን መንፈስ ቅዱስ በማያሻማ መንገድ ጳውሎስና በርናባስን ተጣምረው ወንጌል እንዲያዳርሱ መርጧቸዋል። ታውቃላችሁ በጓደኝነት በውለታ ረጅም ጊዜ አብሮ በመኖር አይሆንም። እግዚአብሔር ያጣመረው በምክንያት ነው። አንዳንዱን ሰው እና ጳውሎስና በርናባስ ተከፋፉ ማርቆስ በተባለው ዮሐንስ ምክንያት። ለምን? ጳውሎስ ማርቆስ ከኔ ጋር ሄድም አለ፣ በርናባስ ይሄዳል አለ። ተከራከሩ። ስለ ወንጌል የተከራከሩት ሳይጣሉ መስማማት ይችሉ ነበር። ተከፋፉ፣ የራስ ጉዳይ ተባባሉ። ከዚህ በፊት የተናገሩ ይመስለኛል። ቀላል አይደለችም ያቺ ሰዓት። ስለዚህ በርናባስ ማርቆስ የተባለውን ዮሐንስን ይዞ ወደ ቆጵሮስ ወደ ሀገሩ ሄደ። ጳውሎስ ሲላስን ይዞ ሄደ። ሁለቱም እኮ ወንጌል ሰብከዋል። መንፈስ ቅዱስ እጅ በመጫን የላካቸው ፕሮግራም ግን ተፈጽሟል ማለት አይደለም። በርናባስ ከጳውሎስ ጋር ቢሆን ምን ሊፈጸም እንደሚችል እናንተ ገምቱ። በጣም አስተማሪና ልበሰፊ ነው። ጳውሎስ ደግሞ ዓላማ ተኮር ነው። አንዱ ያለ አንዱ እንዳይሆን አድርጎ ነው ያጣመረው። የራስ ጉዳይ ተብለው ተከፋፈሉ። አልተጻፈም እንጂ ብዙ ገድል የተቃጠለ ይመስለኛል፣ ብዙ ጊዜ የባከነም ይመስለኛል። ጳውሎስ ልምዱ አለው ልላችሁ ነው። ስለዚህ ነው በፊልጵስዩስ ቤተክርስቲያን ይሄ እንዳይደገም በተማጽኖ ነው የሚለምናቸው።
እና ደስታዬን ፈጽሙልኝ፣ የመጨረሻ ኑዛዜን ስሙልኝ እያለ ይለምናቸዋል። ምንድን ነው የሚለምናቸው? በፍቅር መጽናናት፣ የመንፈስ ህብረት፣ ምሕረትና ርህራሄ በመሃላችሁ እንዲሆን ይላቸዋል። ሳኦል ትዝ ይላችኋል? ሳኦል ሂድና አማሌቅን አጥፋ አለው እግዚአብሔር። ሂድና አለው እግዚአብሔር። መልእክት ነው። ዩ አር ኪንግ፣ ንጉሥ ነህ፣ ቀብቻለሁ፣ ሰጥቻለሁ፣ ስራ ሂድና አጥፋዋለሁ። እጄን እጅ ላይ ላርግና አጥፋ እስቲ ያለው ትዝ ይላችኋል? በሙሴ በኩል የአማሌቅን ዝክር ከምድር ፊት አጠፋለሁ ብሏል እኮ እግዚአብሔር። በሳሙኤል እኮ ደግሞታል። ግን የአማሌቅን ዝክር ለማጥፋት እድለኛ ሆኖ ሳኦል ተመረጠ። አጠፋለሁ፣ ሂድና አጥፋለሁ። ሳኦል ሄደና ይላል አጠፋ የሚል ቃል አለ። ባይዞ አጠፋ ይላል። ያጠፋውስ ደከም ደከም ያለው ነው። የሰባውን ይዞ መጣ ይላል። ቀጥሎስ የአማሌቅን ንጉሥ አጋግንም ጭምር ይዞት መጣ ይላል። በዛ እንትን ውስጥ አስገባና አከማችቶ ሳሙኤልን ሊያገኘው ሄደ ይልና ለራሱ እንትን ምስል ሊያቆም ሄደ ይላል። ሄደ ከዛ ሳሙኤል ጋር ተገናኙ። ሲገናኙ መንገድ ላይ ነው በዚህ የተገናኙት። ሳሙኤል እንደዚህ ያለው ሳኦል አለው። አቤት ሲለው እግዚአብሔር አጥፋ ያለ ለምን አላጠፋህም አለ። አይ ሳሙኤል ምን መሰለ ሲለው ሳሙኤል ለሳኦል እንደዚህ ያለው በውኑ መታዘዝ ከመስዋዕት ማዳመጥስ የአውራ በግ ስብ ከማቅረብ አይሻልም? አሁን መስዋዕቱማ እግዚአብሔር እኮ የትም ያገኘዋል። መታዘዝ ያለበት መስዋዕት ነው። ማዳመጥ እግዚአብሔርን ደግሞ የአውራ በግ ስብ አሁን አንተ ይዘህ የመጣኸው ማለት ነው። እሱን ከማቅረብ አይሻልም? ምን አለውና ምን እንደተቀላችሁ እግዚአብሔርን አለመታዘዝና ትእዛዙን መጣስ ተራፊምን ጣዖትን እንደማምለክ ነው አለው። ኢሳይያስ ምዕራፍ 1 ከቁጥር 11 ጀምሮ እግዚአብሔር መጥቶ እንደዚህ ይላቸዋል። እኔ መስዋዕት አጥቼ ነው እንዴ በሬና በግ እየጎተታችሁ የምታመጡት አላቸው። እኔ አጣው እንዴ? እንደውም እኮ የትንቢት መጽሐፍ ላይ ባለፈው ነግሬያቸዋል። መስዋዕት ብሎ ይዞለት ይመጣሉ። እግዚአብሔር መጣና እንደዚህ እንዴ አልፈልግም፣ አታምጡ። አረ እግዚአብሔር ሆይ ላንተ ነው ሲሉት በሺህ ተራሮች ላይ ያሉት እንስሳት እኔ ናቸዋል። ሺህ እንስሳ አይደለም ያለው፣ ሺህ ተራራ ላይ ያለ እንስሳ። እንስሳውማ አይቆጠርም፣ ተራራው ራሱ ሺህ ነው። ያ ሁሉ አለ አለ እግዚአብሔር። እኔ በግና ምናምን ከፈለኩም እኔ አይደል እንዴ ያለው። አንተ ማጣቀው ስንት የበረሃ በግ አለ አለ። እኔ እኮ መስዋዕቱን እኮ የፈለኩት አንተን ለመጨበጥ ነው። በእውነተኛ መገዛትና መታዘዝ ውስጥ የሚቀርብ መስዋዕት ነው የምፈልገው። መስዋዕቱ መነካኪያና ከእናንተ ጋር ህብረት ማድረጊያ እንጂ ሰተኝ የምትሮጠው አይደለም ነው። እስቲ አሜን በሏ። እግዚአብሔር ደስ አልተሰኘም የሚለው ይሄ አውትዋርድ የሆነ ሪቹዋል ነው። ደጅ ደጁን የሆነ ስርዓት ብቻ ሆነበት። እግዚአብሔር ሰውየውን ሊቀድሰው አልቻለም፣ ነፃ ሊያወጣው አልቻለም። በመስዋዕትና በመባ ደስ አልተሰኘም። በቃ አልፈለከውም። ለምን? ለማዳን ሰተ መዳኛ አልሆነም። ይባስ እንደውም ሰውየው